ኩርቢቷ ከዓለማየሁ ገላጋይ ኩርቢት ከተሰኘው የአጭር ልቦለድ መጽሐፍ። ኩርቢቷ ጀንበሯ ዛፎቹ የቀበና ወንዝና አሞራው የአደራ ልጆቼ ናቸው። አደራ የሰጠኝ አባታቸው ብሩኬ ነው። ከደቂቃ በፊት ደውሎልኝ ጣዖሴ አለኝ። ለምን እንዲህ ብሎ እንደሚጠራኝ ስጠይቀው የምታምር ወፍነሻ ይለኛል። አልኩት። የምናውቃቸው ደህና ናቸው? የምናውቃቸው ጀንበሯ ዛፎቹ ወንዙና አሞራው ናቸው። ደህና አልኩት። ብሩኬ ስለ አራቱ ሲያወራ ስለ ልጆቹ የተጨነቀ አባት ይመስላል። ጀንበሯን የሚያያት እንደደረሰች ኮረዳ ነው። አፍላነት በቀሰቀሰው አመጽ አልገሰጽ ብላ እንዳስቸገረችው አባት ሁሉ ይትከነከናል። በውበት አይን ማጥመድን ስራዬ ብላ ይዛዋለች በማለት ያቁተመትማል። ጩሉሌው ሲንደፋደፍ እንደመባነን ብሎ ወደ ላይ ይመለከታል። ይህን ገንገበት ጩሉሌ ስንት ጩልፋት ጩሉሌ ባለበት ሀገር ይሄን ዘህተት ያጎራብተን። ይሄን እኮ ሲያንጎላጅጅ የጨበጠውን ለቆ ነው። የሱ ነገር ለማደሪያ የመረጠው ቅርንጫፍ ደርቆ ሆኖ ተሰብሮበት ይሆናል። ከጩሉሌው መንደፋደፍ ጋር የዛፉ ፍሬዎች የወርቅ እንባ እየመሰሉ ረገፉ። የደረቁ እንጨቶች ተንጠባጠቡ። የብሩኬ አይኖች አብረውት ከረገፉት ቦታ ላይ መነቀላቀቷቸው እዚያው ቀሩ። ትክ ብዬ የማየት እድል አገኘው። የረሃብተኛ ፊት አለው። እንደ ነሐስ አምድ የጀንበሯ ጨረር ያረፈበት ፊቱ ወርቃማ ጸዳል ፈሶበታል። ሰጋጋ አንገቱ አይን እንዳይስብ እስካርብ ያዘወትራል። እንደ ወትሮ ቀለም የሚሸት ሽታ አለው። ረዘም ያለ ጃኬት ለብሷል። በእንቅልፍ ልብ እንዳለው ሁሉ አይኖቹን ሳይነቅል መሰስ ብሎ ካለንበት በረንዳ ወርዶ አጎነበሰ። ከተንጠባጠቡት ፍሬዎች አንዷን አንስቶ ተመለሰ። አጠገቤ ቆሞ ያገላበጠ ያያት ጀመር። ፍሬ አይቶ የማያውቅ ይመስል ተደምሞ ሚጢጢ ድቤ የምትመስለውን ፍጡር አተኮረባት። ጎኗን፣ ቂጧን፣ አፏን። የፍሬው አፍ በርግጥም ያልተለመደ ቅድ እንዳለው ልብ ያልኩት ዛሬ ነው። ዳርዳሩን ክፈፍ መስሎ በጠርዝ የተከበበው ፊቷ መካከል ላይ ከአራት አቅጣጫ የበቀለ አራት ጥርስ ያለው አፍ። ፊቷ የካፖርት ቁልፍ ይመስላል። ብሩኬ ቀና ብሎ ወደ ተደረደሩት ዛፎች እያየ እንዲህ ያለውን ግትር እዚች ኢምንት ሙዳይ ውስጥ ቋጥሮ ማስቀመጥ እንዴት ያለ ጥበብ ነው አለ። ለራሱ እንደሚያወራ ቁጥሬው ልብ ውስጥ ቁጭ ብዬ የማዳመጥ መሰለኝ። ነገር ግን በስካርፕ ተጠቅልሎ ጉማጅ ግንድ የመሰለ አንገቱን በቀስታ ወደኔ ያዞረው። እነዚህ ጀብደኛ ዛፎች በዚህ ፍሬ መውደቅ የቆሙ የእድል አምዶች ናቸው። ግትርነታቸው ላይ ሞኝነት አለበትና እስኪ ገሰሱ ድረስ መጋፈጥ እንጂ መሸሽ አማራጭ አይመስላቸውም። ንግግር ውስጥ የዛፎቹ ወገንተኝነት አለበት። ተመልከች የቀበናን ወንዝ። ዛፎቹ ስርስር እያለ በባልደረባነት ለፍልሚያ ውረድ እንውረድ ይላል። ቁርጡ ሲመጣ መሬት ለመሬት ለሽ ብሎ ዛፎቹን ለማስደብደብ። ሰለማን ነው የሚያወራው። እኔስ እነዚህ ተንታኝ ወዳጆቹ ውስጥ አምስተኛ ሆኜ እኖር ይሆን? ስለኔ ምን ያስባል? ምን ይላል? እንዴት ይገነዘበኛል? ለመጀመሪያ ጊዜ ጣዖሴ የሚለኝ ከነሱ እንደ አንዱ ቆጥሮ ይመስለኝ። እዚያው
በረንዳው ላይ ቆሜያለሁ። የአደራ ልክፍቴን አስተምማለሁ። ጀንበሯ ቁልቁል የተደፋ የወርቅ ዝጉዳ መስላለች። የወጨጫ ተራራ እንደ ወለላ ደርበብ ብሎ የሚወርደውን ዝልግልግ ብርሃን አፉን ከፍቶ ወደ ሆዱ ይልካል። የበረንዳችንን ተራዳ ታቅፌ እድሜዋን በመንቀራፈፍ የምታራዝመውን ጀንበር በትካዜ አያለሁ። እንዳማሩ መሞት የዘወትር እጣዋ መሆኑ ሆድን ይበላል። ይህንን ሐዘን የሚያባብስ ህብረ ዜማ ከወንዙ ከዛፉና ከነፋሱ ይንቆረቆራል። የራሱ የሆነ ዘለሰኛነት አለው። አልቅሽ አልቅሽ አለኝ። ይህንን ስሜቴን ለጓደኛዬ ለኤደን ስነግራት ከማዘን ይልቅ ከት ብላ ትስቅና ፎንቅቀሻል ማለት ነው ትለኛለች። ላለማመን እንደ ጩልሌው እንደፋደፋለሁ። እንደ ዛፎቹ ግትር ሆናለሁ። እንደ ወንዙ እስለከለካለሁ። አንደኛ ብሩኬ ዘመዴ ነው ታቋርጠኛለች። እሱን ታዩ ያያትሽ የሩቅ ዘመድ ያውም ያልተረጋገጠ በሐዘኔታ ያሳደጉት ወይም ያስጠለሉት። ከዚያ በላይ ደግሞ ትልቅ ነው በእድሜ ቢያንስ። ሲስቱ ሰውየው ተለሳልሶ ገብቶልሻል ኤዲ። አንቺ ደግሞ የሽርደዳ ሳቋ ያሳምማል። እውነቱን ለመናገር ብሩኬን አፍቅሬዋለሁ ብዬ አላምንም። ግን ስለምን እድሜውን እንደ አንድ እንቅፋት አድርጌ ያሰብኩት ተናገርኩት። የካዲነት ስሜት ጉብ አለብኝ። ብሩኬ እኩያዬ አብሮ አደገ ይመስለኛል። እኔ ልጅ ሳለው እሱ ግረምሳ ቢሆንም የፍላጎት ልዩነት አናሳይም ነበር። ሐሳቤን በዋቂነት ቸልታ አያይብኝም ነበር። ሙሉ ቀልቡን ሰጥቶ ያደምጣል። ለሚያጓጓኝ ይጓጓል፣ ለሚያስደንቀኝ ይደነቃል። ይሄ ሁሉ ግን አላዋቂነቱን የሚያሳይ እንዳልሆነ የገባኝ ቆይቶ ነው። ግልገሏን በኩይነት እየተላፋ ከቀብሮ እንደሚከላከል እረኛ የነበር ልበል እኮ ፍቅር ነው። የኤደን ድምጽ የሐሳቤ ጭራ ሆኖ ይከታተለኛል። 10 ዓመት ቢሆነኝ ነው። ያኔ ብሩኬ የአርት ስኩል ተማሪ ነበር። የትልቁ ቤት በረንዳ ላይ የስዕል ዕቃውን ደርድሮ የጦር አዋጊ መስል አሻግሮ ይመለከታል። እግሩን ከፈት አድርጎ እጆቹን ደረቱ ላይ አጣምሮ ከወጨጫ ተራራ ጋር የሐሳብ ሙግት ይገጥማል። አይኖቹን አጥብቦ ስንጥር የመሰለውን ሸንተረር ሳይቀር እያጠና ይቆያል። ሲጨርስ የተወጠረው ሸራው ፊት ለፊት አግዳሚ ወንበሯን እንደ ፈረስ ተፈናጦ ይቀመጣል። የተራራውን ያህል ባዶ ሸራ ላይ አፍጥጦ ብዙ ይቆያል። ከዚያ ድንገት ሸራ ላይ ያረፈች ዝንብ ይገድል ይመስል በፍጥነት ብሩሹን አውጥቶ ቀለሙን ነክሮ ቅጥ የሌለው መስመር ከወዲያ ወዲያ ያወናጭፋል። ቀና ብሎ ተራራውን ሳይመለከት አእምሮ ውስጥ ከታተመው እያወጣ ስሉ ይጨርሳል። ራቅ ቀረብ ያለ ከተመለካከተ በኋላ የበረንዳው አግዳሚ ላይ ወጥቶ ይቀመጣል። በቂጡ ተሽከርክሮ ፊቱን ወደ ውጪ በማድረግ እግሮቹን እያወዛወዘ ብሩሹን እንደ ሲጋራ ይዞ ወደ አፉ ወሰድ መለስ ያደርጋል። ይሄኔ ጠጋቢ የስዕሉን የመመልከት እድል ይገጥመኛል። ከሩቅ ስመለከተው ጨሌ የመሰሉ ጤዛዎች ሳይቀሩ ጥርት ብለው እንዳልታዩን ሁሉ ስቀርብ ደብዝዘው ቀለም ከቀለም ይደበላለቅና ቅጥ የሌለው ድሪቶ ብርድ ልብስ ይመስለኛል። መልሼ ራቅላለሁ። እንዴት ነው ወደድሽው ወይስ ጠላሽው ይላል ብሩኬ ጀርባው እንደሰጠኝ መለስ ሳይል። ከሁኔታው ከነመኖሬም ልብ ያለ ስለማይመስለኝ እደነቃለሁ። ጣውሴ አስተያየት ስጪ እንጂ። ስቀርብ ጠላሁት፣ ስርቀ ወደድኩት። ብሩኬ ተስፈንጥሮ ከበረንዳው አግዳሚ ላይ መሬት ዱብ ይልና ለነገሩ ጥሩ ስዕል አድናቂ ወጣሻል
ስዕልና ሰው ራቅ ብለሽ ስታያቸው ነው የሚያምሩት። በጣም ጥቂቶቹ ስትቀርቢያቸው ያምሩ ይሆናል። ፊት ለፊት ተንበርክኮ ትከሻና ትከሻዬን ይዞ ይመለከተኛል። ከእርጥቡ ስዕል ይልቅ ከቀለም ቆርቆሮቹ ይልቅ እሱ ቀለም ይሸታል። አዲስ ጨዋታ ይዤ መጥቻለሁ። ምን ላሳይሽ አይደል? ሁሉንም እዚያው በረንዳ ላይ ጥለን ወደሱ ክፍል እንገባለን። ግድግዳ ላይ ከተሰቀለው ኮት ኪስ ውስጥ አንድ ትልቅ ብርቱካን ያወጣና ይቺን ቢ ይለኛል። ጨዋታው መብላት ነው። በመዳብ የተለበጠ የመሰለ ከንፈሩ ሸሸት ብሎ በመገረም ይስቅና የጨዋታው አካል ነው ይላል። ለመጫወት በመቸኮል ብርቱካኑን ከመርበትበት ጋር ልጬ መብላት ጀምራለሁ። ብሩኬ ሁኔታዬን እያየ ጭንቅላቱን አንጋሎ ይስቃል። አፌን በብርቱካን ዘለላ እየሞላሁና በላይ እየጨመርኩ በልቼ ጨርሳለሁ። በላ ውሸቴን ነው ቀሚሴን ነው ይለኛል። እኔ እንደምለው እማማ እላለሁ ለማልቀስ እየዳዳኝ። እማማ የኔን ጥሪ ሲጠባበቁ የነበሩ ይመስል የአባባን ጫማ እንዳደረጉ ኮርከፍ እያሉ ይመጣሉ። የአባባን ሰፊ ቆዳ ጫማ ማድረግ ያዘወትራሉ። እግራቸው የጫማው ግማሽ ላይ ቀርቷል። ወንዳያቴ ከሳቸው በቁመት እጅግ አንሰው ሳለ ለምን በእግር መዳፍ እንዳይበልጧቸው ዘወትር የሚያስገርመኝ ነገር ነው። የታባታ ሆና ነው የምትጮኸው አሉ። ብሩኬ እየተሽቆጠቆጠ እንዳልናገር ይለምነኛል። ይሄ ብሩኬ አታሎ ብርቱካን ያበላኛል አልኩ። አያቴ እንዴት ተጎዳሽ እቴ እያሉ ወደ መጡበት ተመለሱ። ኮርከፍ ሰብቄ ስላልያዘልኝ ትንሽ አብሻሽቆኝ የብርቱካን ልጣጩን ሁለት ቦታ መደበ። አንዱን መደብ ይዞ ሌላኛውን ለኔ ያቀበለኝ። ምን ላድርገው? ላሳይሽ ነው ብሎ ከኪሱ ሁለት ቢክ ስክሪፕቶ አወጣ። መጻፊያውን ከነዘንጉ መዞ ያንዱን ጫፍ ክዳን ነቀለና ቀፎውን አስቀረው። የብርቱካን ልጣጩ ላይ የቀፎውን ሰፊ አፋስ ደግፎ በመጫን ሲያነሳው ብርቱካን ልጣጩ በክብ ተከርክሞ ቀፎ ውስጥ ቀረ። በመጻፊያው የላስቲክ ዘንግ የቀፎውን ውስጥ ብርቱካን እየገፋ ጠባቡ አፉ ጋር ደርሶ ጫፉ ላይ ያቆመው። እንደ ሽጉጥ አፈሙዝ ወደኔ ደቅኖ ሲገፋት የብርቱካኗ ልጣጯ እንደ ጥይት ጮሃ ደረቴ ላይ መታችኝ። አያምም። ያልጠበቅኩት ስለነበረ ደነገጥኩ። ብሩኬ ሳቀ። የዚያን ቀን ግቢ ለግቢ እየተባረርን ስንታኮስ ዋልን። ወንዳያቴ አባር ወይም ተደብቆ በመተኮስ የመታውን ለማድነቅ የትንባው መጠጫ ኩርቢታቸውን ካፋቸው ነቅለው ይሄ ነው ጀግና ይላሉ። እናቴ መደነቅም ሆነ መሰልቸት ሳይነበብባት ትመለከተኛለች። እሷ ይሄው ናት። ፊቷ ልሙጥ ነው። ሲስቅም ሆነ ሲከፋ አይታይም። ሴታያቴ ቤት ለቤት ሲንጎዳጎዱ ይቆዩና ወጣ ብለው ተመልሰው ኮርኮፍ እያሉ ይገባሉ። ደስታ የማውቀው ከእንዲህ ያሉ ትዝታዎች ጋር ሲሆን ነው። ፎንቅቀሻል ማለት ነው ኤዲ። አካባቢው በለዘብተኛ ምህላ ውስጥ ያለ ይመስላል። በዚህ ምህላ ውስጥ አንዱ አሸብሻቢ የኔ ልብ ይመስለኛል። ከወደ ሩቅ የከብቶች ድምጽ ይሰማል። አልፎ ደግሞ ጀግንነቱን ለባለቤቱ ለማሳየት የሚሞክር ዋሾ ውሻ ይጮሃል። እሱን ተከትለው ከወዲያና ከወዲ የሚያዛዝኑ ውሾች በይሆናል የሳሉትን ጅብ በድምጽ ለመክበብና ለማዋከብ የሚሞክሩ ይመስላቸዋል። ለዚህ የቀበና ትዕይንት የበላይ